አንዳንድ ሰው ጋር ራስን ደካማ ሆነ አታገኙ ደግሜ ያልደውለትም ምናምን ብለህ የሆነ ነገር ሲል ራስን እየተቀለሰለስክ ምናምን ታገኘዋል። ግን በጣም ጊልትነስ ደግሞ የጥፋተኝነት ስሜት ይሰማሃል። ለምንድነው እንደዚህ መሆኑ? በቃ ያለሱ መኖር እንደምችል ማሳየት አለብኝ ትላለህ። ሁለተኛው ቀን ላይ ደግሞ ስብር ትላለህ። ሳታውቀው ቴክስት ታደርግለታል፣ ሳታውቀው ትደውልለታል። ኢሞሽናል አታችመንት በጣም እንደምንወዳቸው ይሰማናል፣ ግን እውነተኛ ፍቅር አይደለም። ይሄ ኢሞሽናል አታችመንት ነው። ቅናት ይሰማናል። በጣም እንቀናለን ለነዛ ሰዎች ላይ ሁሉ ነገራቸውን እንዲያጋሩ እንፈልጋለን። ትንሽ ነገር እንደደበቁን ከተሰማን ይከፋናል። ኤነርጂያቸው ሁሉን ኦቨርቲንክ እናደርጋለን። ፊታቸውን ጣሉ ማለት ጠሉን ማለት ምናምን የሚመስል ሰዎች አለና እንደዚህ አታችመንት ውስጥ ያለን መጥፎ አታችመንት ውስጥ ያለን ሰዎች ናቸው። ልክ እነዛ ሰዎች ራሳቸውን ነፃ ለማድረግ በሚሄዱበት መንገድ ውስጥ ተነጥለው መጥተው የብቸኝነት ስሜት የሚሰማቸውና እኔ ብቻዬን ነው የሚለው። ግን ሰው ቅድም እንዳልኩ ብቻውን ሆኖ ያውቅ እና ምናልባት አሁን የሚሰማ የብቸኝነት ስሜት በትክክል እግዚአብሔር ከአንተ ጋር እንደሆነ ሊሰማ የሚገባበት ሰዓት ላይ ነው ያለው። ሆኖ ያውቅ ሰው ብቻውን ሆኖ ያውቅ